ሰላም እንዴት ናችሁ? ዛሬ ደግሞ ብድቅ ውጣ ባለ ቪዲዮ ተመልሰናል። የዛሬ ቪዲዮችን የሚሆነው ባቡር ጣቢያ ወይም ደግሞ ትሬን ስቴሽን አንድ ባንዳችሁ እየገባ ምን አይነት ትሬን ስቴሽኖች ናቸውና እንዴት ነው አጠቃቀማቸው ምናምን የሚለውን አብረን ያለን። እንደምትዩት ጫፍ ላይ ነው ያለሁትና ከጫፍ ወደ ጫፍ ነው የምንሄደው። ትሬን ስቴሽኑ የሚያቋርጠው የከተማውን ጫፍ ሳይሆን የትሬን ስቴሽኑ ብቻ፣ ከዚህ በላይ አይሄድምና እዛ ነን ያለሁት። በጣም ትደመሙበታላችሁ እና አንዳንድ አጠቃቀሞች ደግሞ ማሳያችሁ ይሆናል እና ደግሞ የሚደብረውና ደስ የሚለው ነገር አብረን እናያለን። ተከታተሉ። ወደ ቪዲዮ። ትኬት የምትከፍሉበት ነው። ያው ትኬቷ ደግሞ እዚህ ላይ ትመጣላችኋለች። አረ እዚህ ጋር ሆኜ ባቡሬ መጣ። በጌታ በኢየሱስ ስም። አረ በሰማ ቤቱ ትሬን ስቴሽኑ እንደምታዩት ይሄንን ይመስላል። እዛ ጋር ስንት ደቂቃ እንደቀረው ምናምን ያሳያል። እንደ ቲቪ ነገር አለ። አሁን የምንሄደው 2 ደቂቃ ነው እየቀረ ማለት ነው። እዚህ ጋር እንደምትዩት ሄልፕ የሚል አለ። እንዴት ነው የምታደርጉት? ትነኩታላችሁ። ከዛ የፈለጋችሁትን ነገር መናገር ነው ማለት ነው። የሆነ እርዳታ ከፈለጋችሁ የሆነ ነገር ማለት ነው። እንደዛ ነው እና ትሬኑ ይሄንን ይመስላል። 3 ነው የተያያዘ፣ 3 ነው ያለው። አብዛኞቹ እንደዛ ናቸው። አንድ እዛ ጋር አለ፣ ይሄኛው አንድ ነው እና ደግሞ ከኋላም አንድ አለ ማለት ነው። 3 ናቸው እና አሁን እንግባና አንድ ባንድ እየወረድን የምናያቸው ይሆናል። ይሄኛ ብዙም አያምርም። በእርግጥ እኔም እስከ መጨረሻ ድረስ ሄጄ አላቅምና ከሆነ ፓርት ሄጄ አላቅም እኔ እና እዛ ገብተን እናያለን። ያው አሁን ትሬን ስቴሽን ውስጥ እንግባ። መግባት ስትፈልጉ እችኛዋ ነው ነካ የምታረጓት። ታውቃላችሁ መጨረሻ ስለሆነ ብዙም ሰው አይልም። እዚች ውስጥ አሁን 4 ሰው ነው ምናምን ብቻ ነው ያለው። እዛ ጋር የት እንደደረሳችሁ ያሳያቸዋል ማለት ነው። እዚህ ጋር የት እንዳለን ጽሁፍ አለ ማለት ነው። የሆነ ምን እየተንቀሳቀሱ እኮ አይደለም፣ ግን ካሜራ ላይ ግን ይንቀሳቀሳል። ታውቃላችሁ። ተነሳ ባቡር። የት እንደሆነ እየነገራቸው ሄዳል ማለት ነው። ከደበሩኝ መካከል አንዱ ምንድን ነው ባሳቸውም ሆነ ትሬናቸው ማለት ነው ቻርጀር የለውም፣ ቻርጅ ማድረግ አልችልም። እሱ አንድ የደበረኝ ነገር አለ እና ደግሞ የሆነ አንዳንዴ ቅዳሜና እሑድ በተለይ ቶሎ አይመጣም። ሁለተኛ ያስጠላኝ ነገር እሱ ነው እና ደግሞ አንዳንዱ በጣም ይራራቃል። ከአንድ ትሬን ስቴሽን ወደ አንድ ስትሄዱ በጣም ይርቃል። አንድ አለብን ማለት ነው። ወጣ ገባ ልበልና ጥሎኝ ብቻ እንዳይሄድ። ይሄን እንደምታዩት ያን ያህል አያምርም። ኧረ ጥሎኝ ሊሄድ ነበር። አሁን ለማይረባ ትሬን ስቴሽን ይሄ አሪፍ ቦታዎች ከሆኑ ማለት ነው ወርደን በደንብ አሳያቸዋለሁ። ይሄኛው ኖርማል ነው። ሌላ ሁለተኛ ላይ ደረስን። ሁለተኛውም ብዙም አይደለም እንደምታዩት፣ ብዙም አያምርም። እንደመጀመሪያ ነው በቃ መጠለያ ብቻ ነው ያለውና እንደዚህ አይነት ቦታዎችን ሳይሆን አሁን ያማመሩ ቦታዎችን እንትን እያልኩ ማሳያችሁ ይሆናል ማለት ነው። ይሄ ወደ ጫፍ ስለሆነ ብዙም የሚያምር ነገር የለውም። ቀጣይ ላይ እንወርዳለን። ደርሰናል ጋይስ። በቃ ትሬኑ በቃ ጥሎ ሊሄድ ነው። እዛ ገብቼ አንዳንድ አሳያችኋለሁ። ታውቃላችሁ ግን የፈጠነ ይሄ በረዶ ሲወጣ ወደ ግሪን እየተቀየረች ነው ሀገሪቷ። ትንሽ ጊዜ ነው የሚያስፈልጋት ታውቃላችሁ። ከወጣቁ ስንት ጊዜ ይሆን? እስከ ቅርብ ድረስ በረዶ እየዘነበ ነበር። እንግዲህ ስንገባ ይሄንን ነው የሚመስለው።
ያኛው ባቡር እስከሚመጣ ድረስ እዚህ አንዳንድ ነገር አሳያችኋለሁ። እዚህ በነገራችሁ ላይ ገብቼ አላውቅም። እዚህ ጋር ምን እንደሆነ አላውቅም። ማርኬት ምንድነው? ሱቅ ነው እናንተ። ረዳሽ ሱቅ ነው። እና በዚህ አጋጣሚ እዚህ ጋር ምንድነው ትኬት ከሌላችሁ ትኬት የምትከፍሉበት ነው። እንዴት ነው የምታረጉት? ልክ እዚህ ጋር ታፕ ታረጉታላችሁ። መክፈል የምትፈልጉበትን እንትን ያስመርጣችኋል። በምንድነው መክፈል የምትፈልጉት? ለምሳሌ በሳንቲም ከፈለጋችሁ እዚህ ጋር ትነኩታላችሁ። ለምሳሌ ዝም ብዬ እስቲ እንደዚህ ልበለውና ከዛ በዚህ ጋር ኮይን ታስገባላችሁ ማለት ነው። ኮይን ያስገብታችሁ ወይም ደግሞ በካርድ መክፈል ከፈለጋችሁ እዚህ ጋር ታፕ ማድረግ ያለ ትመልሱትና እዚህ ጋር ትመልሱትና ከዛ እዚህ ጋር ካርድ ትመርጣላችሁ ማለት ነው። ሰው ሊከፍል ስለሆነ ዞር ልበልላችሁና እስከዛ ድረስ በዚህ በኩል ያሳያችሁ። አሁን ወደ ዳውንታውን ነው የምንሄደው። የምታዩት አንድ ከሄድን በኋላ እዛ እንደርሳለን ማለት ነው። ከዚህ በፊት የነበረውን ቪዲዮ ካያችሁ አይታችሁት ይሆናል እና ብዙ ጊዜ እዛ ነው የምሄደው። ወጥተዋል ጋይስ። ቆይ ላሳያችሁ እንዴት እንደምታደርጉት። እንዳልኳችሁ ካርድ ከፈለጋችሁ እዚህ ጋር ትነኩታላችሁ፣ ትመርጣላችሁ። ከዛ አንድ ምርጫ ነው በቃ። ወይ እዚህ ጋር ካርዱን ትከቱታላችሁ ወይ እዚህ ጋር ታፕ ታደርጋላችሁ። እንደዛ ነገር ማለት ነው። ከዛ ያው ትኬቷ ደግሞ እዚህ ላይ ትመጣላችኋለች እዚች ጋር ማለት ነው። ከውጭ በጣም ቆሽሿል። የሆነ ለመቅረጽ ራሱ ለውጭ አይሆንም ታውቃላችሁ። ለማንኛውም ስንት ደቂቃ እንደቀራ ግን እንጃ። በዚህ በኩል እናያታለን። ቆይ እዚህ ጋር ስኩተሮች አሉ። ለማንኛውም ውጭ ወጥቼ ውጭ ይሄንን ነው የሚመስለው። እዚህ ጋር ወንዝ አለ። በዚህ በኩል በጣም ያምራል። እናንተ ልዩ ነው። አያችሁ እዚህ ጋር ወንዝ አለ። አረ እዚህ ጋር ሆኜ ባቡሬ መጣ። ባቡሩ በዚህ ጋር አላለፈኝም። አረ በስማ እደርስበታለሁ እንጂ ተስፋ አደርጋለሁ። ይሰስ አመለጠኝ። አረ ያዙልኝ በእናታችሁ። ደረስኩ ባለናቲ ይችላል። እንግዲህ ጋይስ አንድ ቦታ ወርጃለሁኝ። እንደምታዩት እንደ ቤት ነገር የለውም፣ መጠለያ የለውም። እነዛ ብቻ ትናንሽ አሉት። ግን በጣም ነው የሚያምረው። እዚህ ጋር የሚገራርሙ ፎቆች ምናምን አሉ። ወርጄ ቶሎ አሳያችኋለሁ። ሳትሄድ በፊት ነበር፣ ቶሎ ዘጉብኝ ማለት ነው። እንግዲህ ቀጧ ወደ 6 ደቂቃ እንጠብቀን። ሌላ ደግሞ የሚገራርሙ እንትን እናያለን ማለት ነው። ባለፈው የዞር ነው በእንደዚህ ነው በቃ በዚህ እያደረግን ከፎቅ ወደ ፎቅ የተዟዟር ነው። በዚህ ነው ከዚህ በፊት የነበረው ቪዲዮ ማለት ነው። ገብተናል ጋይስ ሌላ ትሬን ላይ። ታውቃላችሁ እኔ ከዚህኛው ትሬን ስቴሽን አልፌ የማላውቀውና ከዚህ በኋላ ያሉትን አብረን እናያቸዋለን ማለት ነው። ልክ
ድጋሚ ጥሎኝ ሄደ በእናታችሁ። ለማንኛውም ይሄኛው ትንሽ ለየት ያለ ነገር አለው። እዚህ ጋር እንደምታዩት የሚያምር ነገር አለው እዚህ ጋር ትሬን ስቴሽኑ እንዳያችሁት ነው። ያው ያምራል በጣም ምንም አይደል። ቀጣዩ ወደ 8 ደቂቃ ነው የሚቀራትና እሷን እንጠብቀን ደግሞ ድጋሚ እንሄዳለን። ባቡራችን አሁን በዚህ ጋር ነው የምትመጣው ማለት ነው የኛ። ለማንኛውም እንደፈረደብን እንግዲህ እንጠብቃታለን ማለት ነው። እዚህ ከተማ ላይ እኮ 2 ብቻ መንገድ ነበር የሚመስለኝ። ይሄ ማአት መንገድ እኮ ነው ያለው። ባስ ነው ግን ትሬን ኦኬ እንትን ናቸው ባሶች ናቸው ለካ። ግን በከተማ ውስጥ ማለት ነው 2 ላይን ብቻ ነው ያለው የባቡሩ ማለት ነው። አሁን እኛ ግን እየሄድንበት ያለ ነው የትኛው ነው? ከዚህኛው ተነስተን አሁን ወደዚህኛው ነው የምንሄደው ማለት ነው። ግን ይሄ ቀዩ ይረዝማል መሰለኝ ከዛኛው። ይሄኛው ቪዲዮ ከተመቻችሁ ኮሜንት ላይ አስቀምጡልኝና ያኛው የትሬን ስቴሽን ደግሞ እስከ መጨረሻው እናየዋለን ማለት ነው። ከውጭ በኩል ያው ይሄኛው እንደዚህ ነው የሚመስለው። ከተማዋ እዛ ጋር ጥለናት እየመጣን ነው። በዛ ሳይት ተሻገሬ ላሳያችሁ እንዴ። ቆይ በዛ በኩል ልሻገርና ረበል እኔ አምኜ አልረግጥም። እዚህ እያያችሁት ነው። ገደል እኮ ነው በቃ እንዴ። ምን አስበው ነው? ቆይ ያስፈራል፣ ያምር ያስፈራል። በዚህ በኩልም አለ፣ በዚህ በኩልም እቺን ነው እንዴ። ምንድን ነው? ምን ተፈጥሮ ነው እዚህ ጋር? ትሬኗም እየመጣች ስለሆነ በዚህ ሳይድ ያው ይሄን ነው የሚመስለው። ከተማዋ በዚህ በኩል ትታያለች። ለማንኛውም እየደረሰች ስለሆነ የፈጠነ ልሻገርና እዛ ልጠብቅና ቀጣዩ ደግሞ እናያለን። ልክ ባቡሩ ሲመጣ ይሄ ነገር ይቀውጠዋል አልኳችሁ። በዚህ ሰዓት እኮ 20 ጉዳይ ለ7 ሆኖ እንደዚህ ፀሐይዋ ታንቃቃናለች። ሀሳብ ራሱ የላትም ለመግባት ማለት ጨራሽ። ለማንኛውም ትሬናችን መጣለች። ተገላገልኩት ፀሐዩ። ጋይስ እዚህ ጋር ጨለማ ምን እንደሆነ አላውቅም። በጌታ በኢየሱስ ስም ሉክ በናት። አረ በስመ አብ ይሄ ተውት። ጭራሽ እኔ ያንን አሳያቸዋለሁ። ጌታ አባት የሆነ ጨለማ ነው። አንደርግራውንድ ያላችሁ ነው የሚመስለው። ሉክ በናት።
የምር ግን አያምርም? የምር ማለት ወደዛ ደግሞ እየሄድን እናያቸዋለን። በጣም የእውነት ባቡሯ በዚህ በኩል ነው የምመጣው። ጨለማ ነው በቃ ጨለማ። የምር አንደርግራውንድ ነው መሰለኝ ያለ ነው። እዚህ ጋር ነው መክፈያው ምናምን ያለው እዚህ ጋር ነው ማለት ነው። እንደምታዩት ከላይ በኩል መክፈያው አለ። ግን በጣም ነው የሚያምረው። በዚህ በኩል ደግሞ የተቃራኒ ሳይድ መግቢያ አለ። ሰፈሩም ደግሞ እንደዚህ ይመስላል። ምንም አይልም፣ አይከፋማ። ዌስት ብሮክ ነው የሚባለው ቦታው። ዌስት ብሮክ ነው የሚባለው ዌስት ብሮክ። እና ሌላኛው ደግሞ እንዳያመጣን ትሬናችን አባቴ ቀሌ የለም። አሁን ከዚህ በኋላ ያሉት ደግሞ እንጃ እንዴት እንደሚሆኑ እስቲ እናያቸዋለን። ሄጄበት አላውቅም ባይገርማችሁ። ይሄኛው ጨራሽ እኔ አላሰብኩትም። በቤቴ ነው በጣም ነው የሚያምረው። መጣች መሰለኝ ስጡን አጥቶን አላውቅም። ሄደች ወደ አምላኳ። ኧረ አመለጠች። ኧረ በስመ አብ ሄደች አመለጠች። ማርያምን ኧረ ሲያስጠላ። ደግሞ ደህና ነገር እንደማየት ሄድላቸዋለሁ እንጂ ደግሞ ያረግ በጣም ነው የሚያምረው። የሆነ ደስ የሚል እንትን አለው። በቃ የሚያስጠላው ነገር ብቻ በቃ ሰው እንዴት እንደሚያይ በቃ ደስ አይላችሁም? ሲቀረጹ ደስ አይላችሁም መሰለኝ። ዝም በጣም ያፈጣሉ። ግን የምር እንዴት አያችሁት? ግን የምር እኔ በጣም ተመችቶኛል። እስካሁን ካየኋቸው ይሄ ነው በቃ ልዩ በጣም የሚያምረው እስካሁን ድረስ። ከዚህ ወደዛ ያለው ግን እኔ እንጃ እስካሁን ድረስ ከዚህ ከመጣሁባችሁ ኧረ ጭራሽ አይገናኝም። በስተማ እዛ እኮ በቃ ፀሐይ ያንቃቃችኋል ምናምን። ይሄ ሰላማዊ ቦታ ነው የእውነት። እና የባስ ደግሞ እንዴት ነው የሚከፈለው መሰላችሁ? እኔ አሁን በወር ነው የምከፍለው። በወር 44 ምናምን ሳንቲም $44 ማለት ነው በወር። የሁሉም ሰው አንድ አይደለም። የሆነ አለ ብቻ አሰራር አላቸውና አንዳንዱ አሁን $6 ይከፍላል። እኔ አሁን የሆነ አንድ አመት ስላልቆየው ብቻ እንደዛ አልተፈቀደልኝም። አንድ አመት እዚህ ሀገር ካረኩኝ ግን የሆነ ጊዜ እንደዛ ይፈቅዱልኛል ማለት ነው። ካርዷ እንደምታዩት ነች። ምናልባት ከጠየቋችሁ ትሬን ውስጥ ወይም ደግሞ ባስ ውስጥ ገብታችሁ ከጠየቋችሁ እቺን ካርድ ነው የምታሳያቸው ማለት ነው። እና በወር 3 አይነት በወር የሚከፈል ነው ያላችሁ። እንዳልኳ $6 ምናምን አለ። እኔ የምከፍለው $44 አለ። እና ደግሞ 120 ምናምን የሚከፍሉ ሰዎች በጣም ነው የሚለያዩ። አስባችሁት? አንዱ $6 እየከፈለ አንዱ ደግሞ 100 ምናምን ሲከፍል። እዚህ ሀገር ነዋሪ ካልሆናችሁ ደግሞ ያው ትኬት ነው የምትከፍሉት ማለት ቀደም እንዳሳየኋችሁ። እንደዛ ግን አይቻልም። የሆነ ከባድ ነው። ስንት ነው? $4 ነው ምናምን ቀድም ያየን $4 ከምናምን ይከፈላል አንድ ማለት ነው። እና ያው ህጉ ምንድነው የሚለው ለ3 ሰዓት ብቻ ነው የሚያገለግለው ነው የሚለው እዛ ትኬቱ ላይ። ጋይስ ባቡራችን መጥታለች እና ቀጣይ ደግሞ እንግዲህ እንደዚህ ያምራል ብለን ተስፋ እናደርጋለን። እንግዲህ እስከ መጨረሻው እንሄዳለን ማለት ነው። ደርሰናል አንድ ቦታ ጋይስ። ከዛ አንድ አለ ግን ይሄኛው ብዙም አያምርም እንደምት ያን ያህል የተለየ ነገር የለውም። በዚህ ሳይድም እንደዛው ብዙም አይደለም። ሌላ ላይም ደረስን ጋይስ። ግን ያው ይሄኛው ተመሳሳይ ነገር ነው እንደምታዩት። የሆነ ለየት ያለ ነገር የለውም ይሄኛው። እዚህ በኩል ራሱ ምንም ነገር የለውም። አያችሁት?
ጋይስ የመጨረሻው ላይ ደረስን ማለት ነው። ያው እንዳለ ሰው ወርዷል። ይሄኛው ይሻላል ቢያንስ ከነዛ እንደምትዩት ይሄኛው ያምራል። ምንም አይደም። ይሄኛው መውጫው እንደምታዩት ይሄኛው ያምራል። መጨረሻ ላይ መጣው እኮ በእናታች። ከዚህ በኋላ ትሬኑ አይሄድም። እንደምትይት ከዚህ በኋላ ያው ትሬን እንትን መሄጃ ራሱ የለም፣ ዝግ ነው እና ይሄንን ይመስላል መጨረሻው ማለት ነው። 7 ደቂቃ እያለች ነውና በቃ ዝም ብዬ ትንሽዬ ላሳያችሁ። እንደምታዩት እዛች ጋር ትንሽዬ ባስ አለች። እነዚህ ባሶች ናቸው በአብዛኛው ከትሬኑ በኋላ ማለት ነው ያሉ ባሶች ትናንሽ ናቸው በጣም። እንግዲህ ይሄንን ይመስላል እንግዲህ ሰፈሩ ራሱ። ለማንኛውም አሁን በቃ ባቡራችን ልትነሳ ነው መሰለኝና ወደ ቤት ነው መሄደው አሁን። ሊፍቱን ግን ሞክረው አላውቅም አትሉ? ልሞክረው እንዴ? ሊፍቱን እስቲ ልሞክረው፣ በዛው ማሳያችኋለሁ እንዴት አድርጋችሁ ተነኩትና to be connected. ቆይ ከዛ Please wait to be connected. እየሰማችሁ Have a safety. አይ can I get an elevator? Yes, of course. ከዛ እንደዚህ ካላችሁ በኋላ ሞክሬው አላውቅም። የመጀመሪያ ቀን ማለት ነው። በደረጃ ነበር ሞት መጣ። ከፈተ። ድቅድቅ ጨለማ ውስጥ የሚያስገባኝ ዛሬ ግን ልሞክረው ብዬ ነው እንጂ ተጠቅሜበት አላውቅም። አለካ እዚህ ጋር ነው እንዴ መተናል ትላለች። አይዋ አያችሁት እንግዲህ ለተቸገሩ ምናምን ለመውረድ በደረጃ መውረድ የሚያስቸግራችሁ ሰዎች በዛ በኩል ነው የሚወርዱት። እንግዲህ ይሄውላችሁ ብለን ከተማ መዞር ጀምረናል። እንግዲህ በዚህ መልኩ እንግዲህ ጋይስ እየተመለስኩኝ ነው። የዛሬ ቪዲዮዎችን ትመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ሀሳብ አስተያየቶቻችሁን ቀጣይ እንደዚህ ይሰራልን ብላችሁ አስቀምጡልኝ። በቀጣይ ቪዲዮ ያገኛችኋለሁ። ፒስ